ሰላም እንደምን አላችሁ? የእንቆቅልሽ ሚዲያ ተከታታዮች፣ በባለፈው ቪዲዮአችን ስንለያይ በቀጣይ እውን ጽድቅና ኩነኔ ይኖራል የሚለውን ሀሳብ በጋራ ልናንሸራሽር ተቀጣጥረን ነበር። እነሆ በቀጠሯችን መሰረት ቀጣዩን ሀሳብ ወይንም ጽድቅና ኩነኔ እንግዲህ ከሳይንሱ አንጻር እንዴት ልንመለከተው እንችላለን የሚለውን ሀሳብ ባጭሩ እናየዋለን። እንግዲህ ስለ ጽድቅና ኩነኔ ስናነሳ በዋነኝነት ማዕከሉን መንፈሳዊ ዓለም ላይ ያደረገ እሳቤ ሊሆን ይችላል። ነገር ግን በብዙ አማኞቻችን ዘንድ ተአማኒነት ያለው ሀሳብ ስለሆነ እስቲ እንመልከተው። እንግዲህ በሳይንሱ ዓለም በዋነኝነት በባለፉት ቪዲዮዎች ጋር በተያያዘ ህልውናችንን ልናረጋግጥበት ወይንም ህልውናችንን ሪፈር ልናደርግበት የሞከርንበት ዋነኛ ማዕከላችን እንግዲህ የፊዚክስ ኮንሰፕቶች ናቸው። ዛሬም ከዛ ጋር በተያያዘ አንድ ሀሳብ እንመለከታለን። ከፊዚክስ ፓንሳይኪዝም ከሚለው የፊዚክስ ቲዮሪ ጋር አያይዘን ጽድቅና ኩነኔን ልንመለከት እንሞክራለን። እንግዲህ በዋነኝነት ይህንን ከቲዮሪው ሀሳብ ጋር በምን መልኩ እናየዋለን? እንግዲህ በዋነኝነት ፓንሳይኪዝም ቲዮሪ እንግዲህ ምን ሊያስረዳን ይሞክራል? አት ሰም ሌቭል በተወሰነ መጠን ዩኒቨርሳችን ውስጥ ያሉ ፓርቲክሎች በሙሉ ኮንሽየስ ፓርት አላቸው ወይንም ኮንሽየስ ፕሮሰስ ይካሄድባቸዋል። ኮንሽየስነስ ደግሞ የዩኒቨርሳችን አንድ ፈንዳመንታል አንድ አካል ነው እንጂ ኦንሊ በሰዎች ብሬን ውስጥ ዲቨሎፕ የሚሆን የሰው ልጆች ፈንዳመንታል የሆነ መሰረታዊ ባህሪ ብቻ አይደለም። በየትኛውም ፓርቲክል ዙሪያ የሚገኝ እሳቤ ነው በአክቹዋል ዩኒቨርስ ውስጥ የሚል ቲዮሪ አለው። አሁን በዋነኝነት እንግዲህ ይህን ሀሳብ ዘርዘር አድርገን ስንመለከተው ምን ይሆናል? ኦኬ፣ ይህን ሀሳብ ይዘን ከመነሻችን ያስቀመጥነው ሀሳብ አለ። ከመነሻችን ያስቀመጥነው ሀሳብ ምንድን ነው? ጽድቅና ኩነኔ ይኖር ይሆን? እና ይህንን ቲዮሪ አገናኝተን እንመልከት። ኦኬ፣ አት ሰም ሌቭል ዩኒቨርሳችን ውስጥ ያሉ ፓርቲክሎች ሁሉ ኮንሽየስ ሌቭል ካላቸው እና እኛ አስቀድመን በሁሉም ዩኒቨርስ አካል ውስጥ ወይም በአክቹዋል ዩኒቨርስ ውስጥ በሁሉም የህዋ ስፍራ ወይም በየትኛውም የህዋ አካል ውስጥ ኳንተም ፕሮሰስ ይካሄዳል። እዛ ውስጥ አንሰርቴኒቲ ፕሪንስፕልን ከፊዚክስ አንጻር ተመልክተናል። በየትኛውም ኳንተም ፕሮሰስ ውስጥ አንሰርቴኒቲ የሚባለው ቲዮሪ አፕሊኬብል ከሆነ ወይንም በየትኛውም ኳንተም ፕሮሰስ ውስጥ አንሰርቴኒቲ ወይንም ሪዛልቱ ፕሮባቢሊቲ ከሆነ ያም ፕሮባቢሊቲ ዳት ኢተርናል የሆነው ያ የፍጹምነት ስቴት የፍጹምነት ኩነት ወይንም ፈጣሪ ነው የምንለው ያ ስቴት ነው። በዛ አንሰርቲኒቲ ውስጥ ሪያሊቲን ቢውልድ ያደረገው ቾይዝን ያደረገው ምርጫን ያደረገው እና ይሄን የምናየውን ባላንስድ የሆነ ከስርዓተ በህዋ ውስጥ ያለውን ስርዓት ጨምሮ በምድራችን ያለውን ይሄ ኔቸር የምንለውን ባላንስድ የሆነ ኩነት የፈጠረው ሁሉ ያ የፍጹምነት ስቴት ነው። ዳት አብሶሉትነስ የምንለው ኢተርናል ስቴት ነው ብለን በባለፈው ቪዲዮአችን በሰፊው አውርተንበታል። ወደዚህ ሀሳብ ስንመጣ አሁን
ፓንሲያኪዝም የሚለውን የፊዚክስ እሳቤ ይዘን ስንሄድ ይሄ ቲዎሪ ደግሞ ኮንሽስነስ ፈንዳመንታል ዩኒቨርስ እውነታ ነው፣ በሁሉም ፓርቲክሎች ዙሪያ ያለ ነው። የሰው ልጅ የተለየ የሰው ልጅ ብሬን ውስጥ የሚካሄድ የተለየ ፕሮሰስ አይደለም የሚለውን ሃይፖቴሲስ አይደለም፣ ይሄ ቲዎሪ ነው የሚለውን ሀሳብ ያስቀምጣል። አሁን ሁለቱን ልናስታርቅ ስንል ሁለት አስቸጋሪ አሻሚ የሆኑ ነጥቦች ይነሳሉ። አንደኛው ህልውና ወይንም እኛ ሰልፍ ወይንም ይሄ ሰብ የምንለው ወይንም ሰልፍ የምንለው በእንግሊዝኛ ህልውናችን ወይንም የሰው ልጅ እኔ፣ አንቺ፣ አንተ፣ እነሱ የምንለው ነገር የለም። በቃ አንድ ሪያሊቲ ነው ያለው፣ ጀነራል ሪያሊቲ ነው። ያ አብሶሉት ኢተርናል ስቴት ኮንትሮል የሚያደርገው አንድ ሪያሊቲ ነው ያለው። የዛ ሪያሊቲ አካል ነን እኛ ደግሞ የዛ ሪያሊቲ አካል የምንሆንበት የራሳችን ሪያሊቲ ማይኖረን፣ ነፃ ፈቃድ ማይኖረን፣ ነፍስ የምንለው እየተነጠለ እኛ ስፔሲፋይ ተደርገን መለየት የማንችልበት ስቴት ሊፈጠር ነው። ይሄ የሚሆንበት ምክንያት ደግሞ ምንድን ነው? ኮንሽስነስ በእያንዳንዱ በሁሉም የዩኒቨርስ አካል ውስጥ በእያንዳንዱ ፓርቲክል ዙሪያ ያለ ቢዝነስ ከሆነ ወይንም የአክቹዋል ዩኒቨርስ ፈንዳመንታል ፕሮፐርቲ ከሆነ ሰው በዛ አክቹዋል ዩኒቨርስ ውስጥ በእያንዳንዱ ኳንተም ፕሮሰስ ውስጥ አለ ብለን የተነጋገርንበት ያ አንሰርቴኒቲ ቾይዝ የሚሆነው ወይንም ምርጫ የሚሆነው በዚህ ኢተርናል ፓወር ነው ስላለን ያ ኮንሽስነስ በሌሎች ፓርቲክሎች ዙሪያ ሰርቶ ያ ኢተርናል ፓወር ቾይዝን እየገነባ ማዘር ኔቸርን እንዳስቀጠለ የምናውቀውን ኦብዘርቨብል ዩኒቨርስ ከፈጠረ እኛም የዛ ኦብዘርቨብል ዩኒቨርስ አካል ነን። አንድ ጀነራል ሪያሊቲ ነው ያለው። እኛ የምንወስነው ውሳኔ የለም። ቾይዙ የዛ ኢተርናል አብሶሉት ስቴት ነው እንጂ የኛ አይደለም። ያ ማለት ደግሞ የእኛን ህልውና ያጠፈዋል ማለት ነው። ለዚህ የለንም ማለት ነው። ያለን እኛ ኢሉዥን ውስጥ ነው ያለ ነው። ግን አንድ ጀነራል ሪያሊቲ ብቻ ነው ያለው። ወይንም ሲያጥር ፈጣሪ የምንለው ያ አብሶሉት ስቴት ብቻ ነው ያለው እንጂ እኛ የለንም። ይሄን ሁሉ አሁን የኔን ታውት ሁሉ ነገር ይሄ እናንተ የምታደርጉት ሁሉ ላይፍ የምንለው ነገር ሁሉ ኢሉዥን ነው ያለው። አንድ ሪያሊቲ ነው። የስ ሪያሊቲ አለ፣ ግን አንድ ሪያሊቲ ነው ያለው። ስለዚህ ሰልፍ የምንለው ነገር የለም፣ ሰብ የምንለው አካል የለም ማለት ነው። ይሄ አሻሚ ሊሆን ነው። ምክንያቱም ህልውናችን እውን ነው ብለን መተናል። ነፃ ፈቃድ አለን ብለን መተናል። ሰው ይህን ጥያቄ መመለስ አለብን። ሁለተኛው ጥያቄ ደግሞ ኢቭን እንኳን እኛ አለን ብለን ማስረዳት ብንችል እንኳን ኮንሽስነስ የዩኒቨርስ አንድ ፈንዳመንታል ፕሮፐርቲ ከሆነ ዋት አባውት አዘር ስፒሽስ፣ ሌላ የላይፍ ፎርሞችስ? ፎር ኢንስታንስ እንስሳዎችን ወይንም አኒማሎችን በደንብ እንመልከት። ኮንሽስነስ እነሱ ውስጥም አለ። አትሰም ሌቭል ኮንሽስ ናቸው። ለዚህ እንደኛ ሰብ የማይሆኑበት ምክንያት የለም። ሁለተኛው ጥያቄ ይሄ ይሆናል ማለት ነው። አንደኛው ጥያቄ ፓንሲያኪዝም የሚለው ቲዮሪ ኮንሽስነስ ፈንዳመንታል የዩኒቨርስ ፕሮፐርቲ ነው ስላለ እኛ ደግሞ የአክቹዋል ዩኒቨርስ አንድ ኢንቲቲ ወይንም አካል ስለሆንን ራሱን የቻለ ነፃ ፈቃድ ያለው ቾይዝ የለንም፣ ወይንም የአንድ ጀነራል ሪያሊቲ ፓርት ነን እንጂ የራሳችን ሪያሊቲ የለንም፣ ነፃ ፈቃድ የለንም፣ ሰብ ወይንም ነፍስ
ሰፓሬት ተደርጋ ኮንሲደር ልትደረግ አትችልም። በአክቹዋል ዩኒቨርስ ውስጥ በጀነራል ሪያሊቲ ውስጥ ብቻ ነው አንድ እውነት ብቻ ነው ያለው። ጀነራል ሪያሊቲ ነው ያለው። አንድ ፍጹም የሆነ ስቴት አለ፣ ፍጹም የሆነ ህልውና አለ። እሱ ባላንስ አድርጎ ሁሉን ነገር ይቀጥላል። ትወልዳለህ፣ ትሞታለህ፣ እንደ ማንኛውም ስፒሺስ ትቀጥላለህ የሚለው አንደኛው እሳቤ ነው። ይህን እሳቤ ምን አድርገን ልናየው እንችላለን? ህይወት ያላቸው ሌሎች ስፒሺሶችስ እንደኛ ኮንሽስነስ ዩኒቨርሳል የሆነ የዩኒቨርሳችን ፈንዳመንታል ፕሮፐርቲ ከሆነ ጀስት ህልውናቸውን ለማስቀጠል የሚሯሯጡት ሌሎች ስፒሺሶችም ስፔሲፊካሊ አኒማሎችም እንደኛው ሰብ ናቸው። ለዚህ ኮንሽስ የሆነ ፓርት አላቸው። እኛ እንደ ማንኛውም ላይፍ ፎርም አንዱ ነን እንጂ የተለየን አይደለንም ወደሚለው እሳቤ ይሄዳል ማለት ነው። ለዚህ ዋናው ነገር ምንድን ነው? በመሰረታዊነት የምናየው ይሄ እሳቤ ወዴት ያመራል? ህልውናም የለም። እኛ ራሳችንን የምንገልጽበት ሰውኛ የሆነ እሳቤው የለም። ሰልፍ አይደለንም። ለዚህ ጽድቅና ኩነኔ የሚባል ነገር የለም። እኛ ሳንኖር ጀነራል ሪያሊቲ ሁሉ ነገር እየወሰነ ምርጫ ወይንም ያን አንሰርቲኒቲ ቾይዝ አድርጎ ተፈጥሮን እያስቀጠለ ያለው አክቹዋል ዩኒቨርስን ቢውልድ ያደረገው አንድ የኢተርናል ስቴት ብቻ ነው፣ ጀነራል ሪያሊቲ ማለት ነው። ለዚህ ሰውኛ የሆነ ሪያሊቲ የለም። ይሄ አሻሚ ነገር ሊሆን ነው ማለት ነው። ለዚህ ወደ ዋናው ጥያቄ እንመለስ። ዋናው ጥያቄ ምንድን ነው? ይሄ አሁን ያወራሁትን ቲዎሪ ማፋለስ መቻል አለብን፣ ወይንም እሱ ላይ ጥያቄ ማንሳት መቻል አለብን። የመጀመሪያው ምንድን ነው? ሌሎች ስፒሺሶችን ነው የምንመለከተው። አሁን በሌሎች ስፒሺሶች ስፔሲፊካሊ እንስሳዎችን ወይም አኒማሎችን ፎከስ አድርገን ስንመለከት መገለጫ ባህሪዎች አላቸው። እስቲ መገለጫ ባህሪዎቹን ባጭሩ እንመልከት። አሁን ዋነኛ የህልውና መሰረታቸው ለሰርቫይቫል የሚያደርጉት እንቅስቃሴ ነው። ያ የሰርቫይቫል ፍላጎታቸው ነው። ሰርቫይቫል የአኒማል ካራክተር ነው ወይንም የአኒማል የሌሎች ስፒሺሶች የተፈጥሮ ባህሪ ነው። አዎ፣ ግን የሰው ልጅም ባህሪ ነው። እኛም እንደ ማንኛውም ቅንጣት ከሚያክሉ ቫይረስን ከሚያክሉ ኢች ህይወት ያለው ፍጥረት በሙሉ ሰርቫይቫል የሆነ ፍላጎት አለው። ሰርቫይቭ የማድረግ ጥያቄውን በቃ ሰርቫይቭ ለማድረግ የሚጓዙበት መንገድ ይሄ የጋራ ባህሪያችን ነው። የሰው ልጅ ጋር አለ። አዎ፣ እንደውም አድቫንስድ ሆኖ ነው ያለው። ሜን የህይወት ታርጌታችን ሰርቫይቫል ነው። ሁለተኛው ባህሪያችን ደግሞ ምንድን ነው? ስፔሽሱን ማስቀጠል ነው፣ መራባት ነው። ያ አንደኛው ባህሪ ነው። የእንስሳን ባህሪ ነው። አድቫንስድ ሆኖ ደግሞ የሰው ልጅ ጋር አለ። በሶስተኝነት የምናየው ቴሪቶሪያል ነን። አት ሰም ሌቭል ቴሪቶሪያል ያልሆነ ላይፍ ፎርም የለም። አስማች አስ ፖሲብል የራሱን የሚኖርበትን ራሱን የሚያባዛበትን ኢንቫይሮንመንት ኪፕ ሴፍ ለማድረግ ለመቀራመት የማይጥር ላይፍ ፎርም የለም፣ በተለይ ፕላኔታችን ላይ ማለት ነው። ዋናው ነገር ግን ምንድን ነው? እዚህ ጋር ኢሞሽን አለ። አዎ፣ በሌሎች ስፒሺሶች ዘንድም አለ፣ በእኛም ዘንድ አለ። መገለጫው ሊለያይ ይችላል።
አድቫንስድ ሆኖ ግን በጣም ስሜታዊ የሆነን ለስሜታችን ብዙ ነገር የምንገብር ስፒሲሶች ነን። እኛም የሰው ልጆች አድቫንስድ በሆነ ሌቭል የሚጠና ስሜት ነው ያላቸው። ሌሎች ስፒሲሶች እንደውም መጠናት የሚችል ሜዥር መደረግ የሚችል ነው። የኛ እንደውም አድቫንስድ ነው። ሰች ኮምፕሊኬትድ ነው፣ ኮምፕሌክስ ነው። በሰው ልጆች አንጻር ስንመጣ የጋራ ነው ካልን ግን የጋራ ነው። ልዩነቱ ምንድን ነው? በልዩነት ደረጃ ላይፋችንን ካየነው ከሌሎች ስፒሾች አንጻር በቀጥታ እነሱ አሁንን ነው የሚኖሩት። ዲፕ ኮኔክሽን ከትላንታቸው ጋር የለም። ትላንት ምንነበርኩኝ ስፒሺሴ ቤት ወጥቶ ቤት ወረደ መገኘታቸውን ነው የሚያከብሩት። መገኘታቸውን ይኖራሉ። አስማች አስ ፖሲብል ተፈጥሯዊ ባህሪያቸው ነው። ዝርያቸውን ለማስቀጠል ይጥራሉ። ከፊቸር ጋር ዲፕ ኮኔክሽን የላቸውም። ከፓስታቸው ጋር ዲፕ ኮኔክሽን የላቸውም። ባሉበት ስቴት ላይ በተፈጠሩበት ካራክተር አሁንን ነው የሚኖሩት። እኛ በባህሪያችን ካለንበት ስቴት የማይተናነስ ወይንም በበለጠ ያልነበርንበት ቢሊየን ዓመታትን ጥያቄ ውስጥ ነን። ሁሌ ቢሊየን ዓመታትን ወደኋላ ተመልሰን መነሻችንን እንፈልጋለን። ያ ከኮንሽየስ ነው የመነጨው ካልን ኮንሽየስነስ የጋራ የሆነ ህዋ ውስጥ ያለ ኖርማል በማንኛውም ፓርቲክል ዙሪያ ያለ ፕሮፐርቲ ነው ብለናል። ስለዚህ ልዩነት ሆኖ ሊቀመጥ የሚችለው እኛ ዲፕ ኮኔክሽን አለን ከፓስታችን ካለፈው ነገር ጋር ከፊቸራችን ጋር ከሚቀጥለው ነገር ጋር ብዙን ኢነርጂያችንና ብዙን ሀሳባችንን የሚወስደው ካለንበት ስቴት ይልቅ የሚመጣውና ያለፈው ነው። ይሄ መገለጫችን ነው፣ ከሌሎች ስፒሲሶች ለይቶ የሚያስቀምጠን። ይህ ማለት ምንድን ነው? ሌሎች ስፒሲሶች በጀነራል ሪያሊቲ ገቨርን ይደረጋሉ ወይንም ማዘር ኔቸር ላይ ወይንም ጀነራል ሪያሊቲ ላይ አጌንስት አይነሱ። እኛ የሰው ልጆች አሴ ስፒሽስ ዲፍረንሳችን ምንድን ነው? እኛ ጀነራል ሪያሊቲን ኦብዘርቭ ነው የምናደርገው። ከዛ እያንዳንዳችን ሰልፍ፣ እኔ፣ አንተ፣ አንቺ፣ እነሱ ሁሉ እያንዳንዳችን የራሳችን ሪያሊቲ ያለን። እያንዳንዱ የስፔሽስ ፓርት ጀነራል ሪያሊቲን ኦብዘርቭ እናደርጋለን። አስማች አስ ፖሲብል የራሳችንን ሪያሊቲ እሱ ላይ እንገነባለን። ይሄ ሁለት ነገር ይፈጥራል። እኛ ከእንስሳዎች እንለያለን። ሀው ኩዲት እኛ ጀነራል ሪያሊቲን ኦብዘርቭ እናደርጋለን። ከዛ የራሳችን ሪያሊቲ እንገነባለን። አጌንስት ኔቸር ላይ አጌንስት ጀነራል ሪያሊቲ ላይ እንነሳለን። ሲስተሙን ኮራፕት እናደርጋለን። ይሄ ማዘር ኔቸር የምንለው ራሱን ባላንስ አስጠብቆ እየሄደ ነው የምንለው ምን አለ? ሲስተም በራሱ ህልውናውን ያስጠበቀው እያንዳንዱ ስርዓተ ተፈጥሮ ባላንሱን ጠብቆ እንዲሄድ ነው ያደረገው። ለአንዱ መኖር አንዱ ግዴታ ነው። እርስ በርሱ ተሰነሳስሏል። ያ ደግሞ አሁን ውብ የሆነውን ኤግዚስታንስ ፈጥሯል። ኦብዘርቭ በምናደርገው ዩኒቨርስ ውስጥ እኛ ምን አይነት ተፈጥሮ አለን? ፈርስት ኦፍ ኦል ከሌላ ስፒሽስ ዲፕሊ የሚለየን ፓክ ሌደር ሳንሆን ራሱ ሄራርኪያል የሆነ ፍላጎት አለን ውስጣችን በትክክል የሰረጸ ከሌላ ስፒሽስ የሚለየን ጉለት ያላመነጨው ሄራርኪያል ወይንም የመደብ ፍላጎት አለን በትክክል የሚታይ። ይሄ በግልጽ በተፈጥሯችን ውስጥ የሚታይ ነው። ሄራርኪያል ፍላጎታችን የምንለው ይሄ የመደብ ፍላጎት የኛ የተለየ ነው።
ሰው ምንም የምንቀራመተው ኤነርጂ ሶርስ በሌለበት ሁኔታ ሁሌም ግን ሄራርኪውን እንፈልጋለን። ያለ ሄራርኪ ኤግዚስት ማድረግ የምንችል አይመስለንም። ሄራርኪው በስፒሸሳችን ውስጥ ብቻ አይደለም። ሄራርኪው የሰው ልጅ ኖርማሊ ከሌሎች ስፒሶቹ ስፔሲፋይ አድርጎ የሚለየው ይሄ ሄራርኪያል ፍላጎቱ የፈጠረበት ፍጹም የበላይነት በዙሪያው ካሉ መሰል ስፒሲሶቹ ጋር ራሱ ቢውልድ ባላረገው ጀነራል ሪያሊቲ ቢውልድ ባረገው ተፈጥሮ ጋር የሚያጋጨው ይሄን የሄራርኪ ወይንም የመደብ ፍላጎት አለው። ያ በቀጥታ ምን ክሬት ያደርጋል? ኢቭል የሚለውን እሳቤ ክሬት ያደርጋል። ኢቭል የሚባል እሳቤ አለ። በሌላ ፓርት በሰፊ ልናየው እንችላለን። አሁን ግን ጽድቅ እና ኩነኔ ይኖራሉ አይኖሩም ካልን ግን በመነሻነት ያነሳናቸውን ቲዎሪዎች ተንተርሰን በመጀመሪያ ደረጃ ጽድቅና ኩነኔ ዲፋይ ሊደረጉት የሚችሉት በእነዚህ አሁን ፓንሳይኪዝም የምንለውን የፊዚክስ ቲዎሪ ከአንሰርቴኒቲ ቲዎሪ ጋር አጣምረን ፕሩፍ ልናደርግ የምንችለው ነገር ቢኖር there is a general reality እኛ አልፈጠርነውም። በራሱ መልካም የሆነ እና የተደላደለ ባላንስድ የሆነ ሲስተም ነው። ቾይስ ግን አለው። ዛት ኢተርናል ያልነው ስቴት ያ አብሶሉት ስቴት ይሄንን ሪያሊቲ ገንብቶ በዛ ውስጥ እሙን ሆነናል ወይንም እውን ነን፣ የዛ አካል ነን። ወይም ጽድቅ ነው ኩነኔ ነው ካልን ስፒሪቹዋል ወርልድ ውስጥ ወይንም የስፒሪቹዋል ዓለሙን የመንፈሳዊን ዓለም ትንታኔ ውስጥ መግባት አይጠበቅብንም። ኢፍ ጀነራል የሆነውን ሪያሊቲ ሳናፋልስ አጌነስት ሳንነሳ ያንን ባላንስ አስጠብቀን እንደ ማንኛውም ስፒሽስ ጀነራል ሪያሊቲን ተቀብለን በዛ ውስጥ ሰርቫይቫላችንን ለማስቀጠል የኔቸርን ባላንስ ጠብቀን፣ ምክንያቱም በራሱ የተሰናሰለ መልካም የሆነ ሲስተም ነው፣ በምክንያት የተዘጋጀ ወይንም ምክንያታዊ መሆን የሚያስፈልገው ከኛ ውጭ የሆነ ሁሉን የሚያውቅ አካል ነው። አብሶሉት ስቴት ነው። ልክ ሌሎች ስፒሲሶች በዛ ስርዓት ውስጥ ባላንሳቸውን ጠብቀው እንዲሄዱ የራሳቸው ሪያሊቲ የላቸውም። ያን ጀነራል ሪያሊቲ ነው አክሰፕት የሚያደርጉት። ቾይዝ የላቸውም። ያ ሲስተም ነው የገነባቸው። ያ ሲስተም ነው እነሱን ኢንቴግሬት አድርጎ ህልውናቸው የሚያስቀጥለው። ያ ሲስተም ውስጥ መቆየት፣ ያን ሲስተም ማስጠበቅ አዎ ጽድቅ ነው። ምክንያቱም ምንም የሚያበላሸው የትኛውም ሲስተም ኮረፕት እንዳያደርግ የሚያደርግ ባላንስድ የሆነ ሲስተም ስለሆነ ያ ባላንስድ የሆነ ራሱን ችሎ ሙሉ ነው። ተፈጥሮ መመልከት ለዚህ በቂ ነው። አዎ ያ ሙሉ ነው። ያ በዛ ስርዓት ውስጥ መጓዝ መቻል፣ ከዛ ስርዓት ጋር መተባበር፣ እንደ ማንኛውም ስፒሽስ ያንን ፍሎ ጠብቆ መሄድ አዎ ጽድቅ ወደሚለው እሳቤ ይወስዳል። ወይንም ጀነራል ሪያሊቲ ላይ አጌነስት አለመነሳት የጽድቅ እሳቤ ነው። ሰው ልጆች ከሌሎች ስፒሲሶች የሚለያቸው መሰረታዊ ሀሳቦችን ባየንበት አንጻር ከሁለቱ ቲዎሪዎች አንጻር ጋር አጣምረን ስንመለከተው ወዴት ያመራል? ኩነኔ የሚለው እሳቤ አጌነስት ከሲስተሙ ውጪ የዶሚናንሲ ፍላጎት፣ ሁለተኛ ይሄ ሰልፍ የምንለው እኛ ሰብ ወይንም ሰልፍ የምንለው እኔነት የራሱን ሪያሊቲ ፈጥሮ ያ የእያንዳንዳችን ሪያሊቲ በጀነራል ሪያሊቲ ላይ አጌነስት ሲነሳ ዳስ ኩነኔ። መኮነን ማለት
ኔጌቲቪቲ ማለት ያ ነው ማለት ነው። የእኛ ሪያሊቲ አጌንስት ጀነራል ሪያሊቲ ላይ ሲነሳ ያኩነኔ ነው። የእኛ ሪያሊቲ ኮፓፕ አድርጎ ኢንቴግሬት አድርጎ ያንን ጀነራል ሪያሊቲ ከኛ ኤግዚስተንስ ውጪ አብሶሉት በሆነው ኃይል የተመሰረተውን ጀነራል ሪያሊቲ ጠብቆ መሄድ ሲችል ያ ደግሞ ጽድቅ ነው። ለዚህ ሳይንቲፊካሊ እነዚህ ሁለቱ ሀሳቦች ከላይ ባነሷቸው ሁለት ቲዎሪዎች አንጻር ይህን ይመስላሉ። ለዛሬ እዚህ ጋር ይበቃናል። በቀጣዩ ቪዲዮ እንገናኝ። ሰላም።